በትግራይ መቀሌ ምንድነው የተፈጠረው የሚል ጥያቄ ብዙዎቻችሁ እየጠየቃችሁኝ ትገኛላችሁ። በዚህ ሰዓት ላይ ቢቢሲ አማርኛ ይዞት የወጣው መረጃ እንደተመለከቱት ከሆነ የትግራይ ኃይል ታጣቂዎች የክልሉ አስተዳደር ህንጻ ላይ ከበባ መፈጸማቸው ተነግሯል እየተባለ ይገኛል። የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀሌ የሚገኘውን የትግራይ ክልል ጊዜያዊ አስተዳደር ጽሕፈት ቤት ህንጻ ላይ ከበባ ፈጽመዋል የተባለው የትግራይ ኃይል አርሚ 31 የተባለው ክፍል ከሰባ በላይ የሚሆኑ አባላት ረቡዕ ህዳር 24 ምሽት አራጉር እንደ ከተባለ ቦታ ተነስተው ሐሙስ ዕለት በአስተዳደሩ ህንጻ ላይ በዛሬው ዕለት ከበባ ፈጽመዋል የተባለው የሰራዊቱ አባላት የነፍስ ወከፍ መሳሪያ የሆነውን ክላሽንኮቭን ጨምሮ ዲሽቃ የተባለውን የቡድን መሳሪያ የታጠቁ መሆናቸውን የአይን እማኞች ለቢቢሲ መግለጻቸው ተሰምቷል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያናግሩን በሚል ሳይቀበሏቸው መቅረታቸው ነው የተገለጸው። ቢቢሲ ትግርኛ ታዲያ ስለ ሁኔታው ዝርዝር መረጃን ከክልሉ ባለስልጣናት ለማግኘት ጥረት እያደረገ እንደሚገኝ ቢቢሲ አማርኛ ይዞት ከወጣው ከዚህ መረጃ ላይ ተመልክቻለሁ።